ሰላም ጤና ይስጥልኝ ክቡራትና ክቡራን ፕሮግራም ተከታታዮች፣ ዛሬ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አመራሮች ይገኛሉ። እኔም ጋዜጠኛና ፋኖ አርበኛ ቴዎድሮስ ከበደ ዛሬ ኢንተርቪው ላደርጋቸው መልካም ፈቃዳቸውን ስላሳዩኝ አመሰግናለሁ። ራስ አርበኛ ደረጀ በላይ በፊት አፋድና አፋባ የሚባሉ ተቋሞች ነበሩ። አሁን የአማራ ብሔራዊ ንቅናቄ የሚባል አንድ ድርጅት ሲመጣ ምን ማለታችሁ? አመሰግናለሁ። አፋድና አፋባ የሚለውን ከስሞ አንድ ድርጅት መሰረት ውህድ ድርጅት ማቆም ነው። መልካም። ይህ ውህድ ድርጅት እንግዲህ እያንዳንዱ አራቱ ጠቅላይ ግዛቶች የራሳቸው በኩል በፍትሃዊነት የራሳቸውን አመራር ወኪሎቻቸውን አቅርበው እንግዲህ ፍትሃዊ በሆነ አሰራር እንደተሰራ ነው እየተነገረ ያለው። ፍትሃዊነቱ እንዴት ነው? ፍትሃዊነቱን የሚጠራጠሩ ሰዎች አሉ። በተለያየ ቦታ ቅሬታቸውን የሚያሰሙ አሉና ፍትሃዊነቱ እንዴት ነበር? በተለይ የአመራር ምርጫ ላይ ፍትሃዊነቱ በደንብ ተገምግሞ የነበሩት ያለመጣጣም አንድ ያለመሆን ችግሮች ተገምግመው እንግዲህ በኋላ ውህድ ሲሆን ፍትሃዊ እንዲኖር ተገምግሞ ያለፈ ድርጅት እና የቆመ ተቋም ነው። ስለዚህ እንግዲህ በኋላ ፍትሃዊ ያለመሆን ምን እንደጎዳ፣ ፍትሃዊ በመሆን ምን እንደምናገኝበት ለውጡን ገምግመን ከእንግዲህ በኋላ የማይነቃነቅ አመራር የሚተካካበት እንጂ አመራር የሚገመገምበት እንጂ ተቋሙ የሚንሸራተት የሚሰረዝ የሚደለዝ አይደለም። ይሄ ገምግመን ሁለቱን ተቋም አንድ አድርገናል። በዚህ ላይ ፍትህ በተለየ ሁኔታ ለውጥ ይኖራል ማለት ይቻላል። መልካም፣ አመሰግናለሁ። ራስ አርበኛ ደረጀ በላይ ለምንድን ነው ወደዚህ አፋብን ተብሎ ወደ ተመሰረተው ተቋም ውስጥ ሂዶ ያልተካተተ የሚሉ ጠንከር ያለ ጥያቄዎች ያነሳሉ። እንደው አንዳንዶቹም እንደ ጎንደር ሊወክለን የሚገባ እሱ ነው ለምን አለደም ይላሉ። ይሄ እንዴት ይገልጸዋል? ያው ዞሮ አፋድም አፋባህም ያው የሁለቱም ማኒፌስቶዎች እና ርዕዮተ ዓለማቸው ተገምግመው ሁለቱም ተጨምቀው ነው አንድ ውህድ ተቋም የሆኑና ዞሮ ስማቸው ከስሟል። ስማቸው አፋድ አፋባህ የሚለው ብሔራዊ ንቅናቄ በድርጅቱ በአንድ ተካቷል እና ስለዚህ ሁለቱም ስም ከስመዋል። አንዱን መወጥ ስለማይቻል አንዱን ማካተት ስለማይቻል ሁለቱም በአንድ ላይ ተጨምቀው አንድ ድርጅት ድርጅት መርጠዋል ማለት ነው። መልካም። ቅሬታ ያላቸው ሰዎች አሉ። ራስ አርበኛ ደረጀ በላይ ለምን በአፋባን ስራ አስፈጻሚነት ወይም እዛ ቦታ ላይ አልተገኘም ነው የሚሉ። ለዚህ ምንድን ነው መልስ? እንግዲህ እኔ የድርጅቱ አንዱ የስራ አስፈጻሚ ሆኜ ቆይቻለሁ። 2 ጊዜ ነው ሪፎርም ሲደረግ። መጀመሪያ አደረጃጀት ዘርፍ መምሪያ ላይ ነበርኩ። ሁለተኛ ላይ ደግሞ ተቀዳሚ እንደሆን ተገድጄ ቆይቼበታለሁ። 2 ዓመት በድርጅቱ ላይ ቆይቻለሁ። ስለዚህ